ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የማህበረሰቡን ባህላዊ እሴቶችን ለተተኪው ትውልድ የማሻገር ስራ ትኩረት ሊሰጥበት እንደሚገባ ተጠቆመ። የ2018 ዓ.ም የካፌቾ ብሔር ዘመን መለወጫ በዓል ቅድመ ዝግጅት ተግባራት ላይ የባለድርሻ አካላት ምክክር በጊምቦ ወረዳ ተካሂዷል። ዘገባ የወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። ቤተልሔም እምሩ ታቀርባለች። የ2017 ዓ.ም የካፌቾ ብሔር ዘመን መለወጫ በዓል አከባበር በሚመለከት በጥንካሬና በጉድለት እንዲሁም የበዓሉን አከባበር አስመልክቶ ጊምበራሻ መለሰ መሸሻ አብራርተዋል። ባህል፣ ታሪክ፣ ቅርስና እሴት እንዲጎለብት የሚያደርግ በዓል መሆኑን የጠቆሙት ጊምበራሻ መለሰ መሸሻ በዓሉ በሚከበርበት ወቅት ሁሉም ማህበረሰብ ባህሉን ሊገልጽ የሚችል አልባሳት በመጠቀምና በአንድነት ማክበር አለበት ብለዋል። የተጣሉትን ማስታረቅ፣ አንድነትን ማጠናከርና የባህል ዕቃዎችን በማሰባሰብ ለበዓሉ ቅድመ ዝግጅት ማድረግ እንደሚያስፈልግም አሳስበዋል። የ2018 ዓ.ም የበዓል አከባበር እቅድ በወረዳው ባህል ቱሪዝምና ስፖርት ጽህፈት ቤት ኃላፊ አቶ ተገይማሞ ቀርቦ ውይይት ተደርጎበታል። ባለፈው ዓመት የነበሩ ጉድለቶችን በማረምና ጠንካራ ጎኖችን ይበልጥ በማጉላት የተሳካና ውጤታማ በዓል እንዲከበር ባለድርሻ አካላት መረባረብ ይኖርባቸዋል ሲሉም ተናግረዋል። ባህልን ለማጉላት የተለያዩ የልማት ስራዎችን መስራት ያስፈልጋል ያሉት የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በወረዳው ባህል መንደር እየተሰራ ያለው የግብርና ስራ ውጤታማ እየሆነ መምጣቱን ገልጸዋል። በዚህም ዘርፍ ከተሰሩ ስራዎች መካከል በአሁኑ ወቅት በከብት እርባታው ዘርፍ ወተት ለገበያ የማቅረብ ስራ ተጠቃሽ ነው ያሉት አቶ ትብብሩ የዶሮ እርባታ፣ ንብ ማነብ ተጠቃሽ ስራዎች ናቸው ብለዋል። ትውልድ የራሱን ባህል በተገቢው አውቆ እንዲያስተዋውቅና እንዲያጎለብት መስራት ያስፈልጋል ያሉት ዋና አስተዳዳሪው የታሪክና የባህል ዕውቀት ያላቸው ግንዛቤ በመፍጠር የበኩላቸውን እንዲወጡ መልእክታቸውን አስተላልፈዋል። በዕለቱም በወረዳው ባህል መንደር እየተከናወኑ ያሉ የልማት ስራዎች በመዘዋወር ምልከታ ተደርጓል። ባለፈው በጀት ዓመት በገቢ አሰባሰብ የተመዘገበውን ውጤት ለመድገም ሁሉም ባለድርሻ አካላት ሊረባረቡ እንደሚገባ የቢጣ ወረዳ አስተዳደር ገለጸ። የ2018 በጀት ዓመት የደረጃ ሀመርሃ የግብር አሰባሰብ ንቅናቄ ተካሂዷል። ዘገባ የወረዳ መንግስት ኮሚኒኬሽን ነው፣ እንደሚከተል ይቀርባል። የመርሃ ግብሩን በይፋ መከፈት ያበሰሩት የወረዳው ዋና አስተዳዳሪ አቶ ዳግማዊ ማሞ ባስተላለፉት መልእክት ባለፈው የገቢ ዘመን የተመዘገበ ውጤት እንዳይቀለበስ ግብር ከፋዩን ማህበረሰብ ጨምሮ ሁሉም ባለድርሻዎች ሊረባረቡ እንደሚገባ አሳስበዋል። ዋና አስተዳዳሪው በመልእክታቸው የሀገር ኩራት የሆኑ ግንባር ቀደም ግብር ከፋዮችን ቁጥር በማበራከት ባለፈው ዓመት ከተመዘገበ ውጤት ባሻገር ለወረዳ መልማት በትኩረት እንደሚሰራ ጠቁመዋል። የወረዳ ገቢዎች ቅርንጫፍ ጽህፈት ቤት ኃላፊ አቶ መስፍን ቆጶ በበኩላቸው በወረዳው ባለፈው የገቢ ዘመን በነበሩ አፈጻጸም ከዞኑ አንደኛ ደረጃን በመያዝ የሞተር ሳይክል ሽልማት ማግኘት መቻሉን ጠቁመው ለተገኘው ውጤት የወረዳ መንግስት ከሰጠው ትኩረት ባሻገር የጽህፈት ቤቱ ባለሙያዎችና ግብር ከፋዩ ማህበረሰብ ያበረከተው አስተዋጽኦ ከፍተኛ መሆኑን ተናግረዋል። በወረዳው 1068 የደረጃ ሀመርሃ ግብር ከፋዮች መኖራቸውን የጠቆሙ ከቴፒ ሽሽንዳ በመገንባት ላይ ያለው የአስፓልት መንገድ በመጓተቱ ለእንግልት ተዳርገናል ሲሉ የአካባቢው ነዋሪዎች ተናግረዋል። የመንገድ ስራው 6 ዓመታትን የፈጀ ቢሆንም ከቁፋሮ በዘለለ የተሻለ ክንውን እንደሌለው ነዋሪዎቹ ተናግረዋል። አንተነህ ፍቃዱ ከ1.5 ቢሊዮን ብር በላይ በጀት ተይዞለት ግንባታው የተጀመረው 77 ኪሎ ሜትር የሚረዝመው የሽሽንዳ ቴፒ አስፓልት መንገድ ፕሮጀክት ተቋርጦ መቅረቱ ለእንግልት እየዳረጋቸው መሆኑን በካፋ ዞን የቢጣ ወረዳ ነዋሪዎች ተናግረዋል። የመንገድ ስራው 6 ዓመታትን የፈጀ ቢሆንም ከቁፋሮ በዘለለ የተሻለ ክንውን እንደሌለው ነው ነዋሪዎቹ ተናገሩት። የመንገድ ግንባታው ተጀምሮ በመቋረጡ ያመረቱትን ወደ ገበያ ለማውጣት እንቅፋት ከመሆኑም ባሻገር ወላድ እናቶችን ወደ ጤና ተቋማት ለመውሰድ ከባድ ፈተና እንደሆነባቸው የአካባቢ ነዋሪዎች አንስተዋል። የመንገዱ መበላሸት ለተጨማሪ ወጪና እንግልት እየዳረጋቸው መሆኑን አሽከርካሪዎች ተናግረዋል። በመንገዱ ግንባታ ሰበብ ቀደም ሲል ይገለገሉበት የነበረው መንገድ ከጥቅም ውጭ ሆኖብናልም ብለዋል። በካፋ ዞን የቢጣ ወረዳ አስተዳደር በበኩሉ በቁፋሮ ስራ ብቻ ቆሞ የቀረው መንገዱ ክረምት ሲመጣ ጎርፍና ናዳ የግለሰቦችን ቤትና ተቋማት እያፈረሰ በመሆኑ የመልካም አስተዳደር ችግር መነሻ ሆኗል ብለዋል። በቻይናው ሲአርሲሲ ድርጅት እየተገነባ ያለው የሽሽንዳ ቴፒ አስፓልት መንገድ ፕሮጀክት ግንባታው ከተጀመረ 6 ዓመታትን ያስቆጠረ ቢሆንም አፈጻጸሙ ገና 32% ብቻ መሆኑን ከፌደራል መንገዶች አስተዳደር የተገኘው መረጃ ያመለክታል። ዝናባማ የአየር ጸባይ፣ የግንባታ ግብአቶች ዋጋ መናር እና የኮንትራክተሩ አቅም ማነስ ለመንገዱ ፕሮጀክት መጓተት ምክንያቶች መሆናቸውን በኢትዮጵያ መንገዶች አስተዳደር የሚዛን አካባቢ ፕሮጀክት ማኔጅመንት ጽህፈት ቤት
ስራ አስኪያጅ አቶ ጥላዬ ንጋቱ ተናግረዋል። ችግሩን ለመፍታት ከስራ ተቋራጩ ጋር ውይይት እየተደረገ መሆኑንና በቀጣይ 2 ዓመታት ፕሮጀክቱን ለማጠናቀቅ ጥረት እንደሚደረግ ገልጿል ሲል ፋና ኤፍኤም ሚዛን ቅርንጫፍ ዘግቧል። የየዘርፉ አስፈጻሚ አካላት የስራ ዘመኑን ግቦች ለማሳካት በላቀ ቁርጠኝነት እንዲረባረቡ የካፋ ዞን አስተዳደር አስገነዘበ። የዞኑ መምሪያዎች 2017 ዓ.ም እቅድ አፈጻጸም ግምገማና የ2018 በጀት ዘመን መነሻ እቅድ ላይ የምክክር መድረክ ተካሂዷል። የዞኑ የተለያዩ ሴክተሮች የ2017 በጀት ዓመት አፈጻጸም ሪፖርት በዞኑ ፕላን መምሪያ የልማት እቅድ ስራ ሂደት አስተባባሪው በአቶ አደም አባዲጋ ቀርቦ ባለድርሻ አካላት መክረውበታል። የመድረኩ ተሳታፊ ባለድርሻ አካላት ግብዓት ሊሆን የሚችሉ ሀሳቦችን አንስተዋል። ብድር እያቀረብን ያለ ነው። የተለያዩ ፕሮጀክቶችን አመተን በተለያዩ ፕሮጀክቶች በጋራ ሆነን ለኢንተርፕራይዞች ብድር እየተሰጠ ያለበት ሁኔታ ነው ያለው። ቦንጋ ከተማ ላይ ብቻ መስመር ከሚባል ፕሮጀክት እስካሁን ባለው ወደ 24 ሚሊዮን ብር ለኢንተርፕራይዞች ለ202 ኢንተርፕራይዞች መድረስ ችሏል። ሳይለም ላይ ኢዲአይ የሚል ከንግድ ባንክ ጋር አገናኝተን ከንግድ ባንክ ጋር ብድር የሚወስዱበት ሁኔታዎች አሉ። ጎባ ወረዳ ላይ ከኤልኤልአርፒ ጋር ተያይዞ ለወጣቶች በማህበር አደራጅተን ብድር ተጠቃሚ የሆኑ ያሉበት ሁኔታዎች አሉ። እኛ አዘጋጁ ተብለን ፓወርፖይንት አዘጋጅተናል። የት አካባቢ ላይ ምን ያክል ገንዘብ አለ የሚለውን ነገር በግል የሚያቀርቡ ተብሎ አዘጋጅተን ነበርና ያን ብናቀርብ ኖሮ የበልጥ ክሊር ይሆን ነበርና የቁጥር ችግር ሳይሆን ከእቅዳችን በላይ እነኚህ ፕሮጀክቶችንም ተጠቅመን ለወጣቶች የቀረበ ብድር ስለሆነ እነኚህ ነገሮች በዛ ቢስተካከሉ የሚል ነገር ነው በኔ በኩል ያለኝና ምናልባት ካጋጠሙ ችግሮች አንፃር በራሳችን እንትን ላይ እዚህ ለነሱም ስለሚሰፋባቸው ነው በርካታ ቻሌንጆች ነበሩን። በተለይ ከኦሞ ማይክሮ ጋር የመጀመሪያው ግማሽ ዓመት ተቋሙ ላይ ሪፎርም ከመደረጉ በፊት በርካታ ፈተናዎች ነበሩን። ይሄን ያው በመነጋገር ፈተናል። ወረዳዎች አካባቢ ላይ አሁንም ለስራ ዕድል ፈጠራ ትኩረት የማይሰጡ ወረዳዎች አሉ። የሚሰጠውን አቅጣጫ ወስዶ እንትን ማያደርጉ በአመት ውስጥ እንኳን አንድ የንቅናቄ መድረክ የወጣቶችን መድረክ ያልፈጠሩ አሉ እንደነ ቢጣ አይነት ወረዳዎች። ስለዚህ እነኚህ ወረዳዎች ደግሞ እንደ ችግር ስለሚሆኑ በራሳችን ቀጣይ ላይ አመታዊ አፈጻጸማችንን በምንገመግምበት ወቅት ላይ ዲቴል እሱን እንነጋገራለን። ያለውን ሀብት ለወጣቶች የማይሰጡ በተለይ መሬት ከተለየ በኋላ መሬት ማያስተላልፉ አሉ። መሬት ለመስጠት ራሱ ፈቃደኛ ያልሆኑ መዋቅሮችም ስላሉ እንደ ችግር ያየናቸው እነኚህን ነው። በሌላ በኩል ድጋፍና ክትትል አካባቢ ላይ አንዳንድ ጊዜ በእርግጥ ያለን ሪሶርስ ከዞኑ አቅም አንፃር ትንሽ የሚባል አይደለም። ተሽከርካሪ ጋር ተያይዞ እኛ ሴክተር ላይ አሁን ካለን ተግባር አንፃር የሚመጣጠን አቅም ያለ ሴክተር ተሽከርካሪ አይደለም ያለን። 1 ኪሎ ሜትር እንኳን ፒስታ መንገድ ላይ መውረድ የማይችል ተሽከርካሪ ሆኖ ምንቸገርበት ነገር አለና ያው ዞኑ አቅም በሚያገኝበት ጊዜ ቢቻል እንዲያውም እንደየስራ ባህሩ ሽፍት ተደርጎም ቢሆን ገጠር ወርደን ምን ደግፍበት ምን እንከታተልበት ሁኔታዎች ቢኖሩ የሚል ነገር ነው እንደ ችግር ያነሳነውና በጣም አመሰግናለሁ። የቀረበ ሪፖርት ገላጭ ነው፣ ዲቴይል ነው ያቀረበው። በእኛም ተዘጋጅተን ነበር ታቀርባላችሁ ተብሎ ቅዳሜ ዕለት ነው መልእክቱ የደረሰንና በዛ ልክ ቀርቧል ብዬ አስባለሁ። ምናልባት አፈጻጸሙ እዚህ ቀርቦ መታየቱ ዲቴይል ሁሉ ነገር ሁሉን ሴክተር ማወቅ እንድንችል ያደርጋል። የጤናን ሌላ እንዲያቅ የግብርናን ሌላ እንዲያቅ ያደርጋልና በጣም ጥሩ ነው ብዬ አስባለሁ። ከሪፖርት ወቅታዊነት አንፃር ምናልባት ሚስ እንትን እንዳይያዝ የኛ ምናልባት ከገመገምን የተወሰነ ጊዜ እንትን ብሏል። የጤና ሚኒስቴር የኛ የሪፖርት ፔሪየድና አሁን ቅድም አደምም ያቀረበው ምናልባት ወቅታዊነቱ ላይ የሚያስቸግር ነገር ካለ አስተያየት ሲሰጥ የተባለው እንደ ሴክተር ባህሪ ምናልባት ሊለያይ የሚችልበት ሁኔታ ይኖራል። የ11 ወር ኮንቨርት አድርጎ ማቅረብ ቢቻል ቀድሞ መላክ ይቻል ነበረ። የኛ ክሎዝ የሚሆነው በሐምሌ 3 ነው። ናሽናሊ እንግዲህ አቶ እንዳሻው ታውቃለህና ከዚህ በፊትም በዲኤችአይስ በጤና ሚኒስቴር የሚመጣው ሐምሌ 3 ላይ የበጀት ዓመቱ ያበቃል። አሁን ሐምሌ 3 ደርሶ በማኔጅመንት ገምግመን እስከ ምልደክ ድረስ ልማት እቅዱ ዓርብ ዕለት ማድረሱ ከዚህ ከዛሬ መድረክ ጋር እንዳልሆነ እንዲያዝ ስለፈለኩኝ ነው። እኛ ሪፖርት እንደተባለው ሙሉ ዲቴይል ከታች የሚመጣውን ለራሳችን መሆን ይቻላል። ዋና ዋና ነገሮችን ኮንቨርት አድርጎም ቢሆን በወቅቱ ማቅረብ ነበር። ምናልባት ልማት እቅድ አርፍዶ ዓርብ ዕለት ማቅረቡን እኔም ከገዋታ መጥቼም ከኋላ ነው እንትን ያልኩትና እሱ ቀጣይ የምናስተካክለው የምናርመው ይሆናል ብዬ አስባለሁ። ምናልባት ሮባም አሁንም ደውያለሁ፣ ዓርብ ዕለት አድርሻለሁ። ሶፍት ኮፒም ሃርድ ኮፒም ብሏል።
ለአስተዳደር ገርመን ልከን ነበር። ለፕላን ፋይናንስ ፕላን ሲሄድ በዚህ ልክ መላኩ ያው በስህተት እንደሆነ ወስዳለሁ። ቀጣይ መስተካከል ስላለበት ምክንያቱም ዋና ነገሮች ናቸው የሚፈለጉት። እዚህ ዲቴይል የሴክተሩን ላሳይ ይችላል። ሙሉ 177 ኢንዲኬተር ነው ያለው ጤና ላይ። ይሄን ሙሉ ማቅረብ የተቋም ሪፖርት ነው የሚሆነው። ግን ዋናዎችን ተቋሙ ማየት ያለበትን ልማት እቅድ አስተባባሪው ይዞ መምጣት አለበት የሚል ነገር አለኝ። ያው የኛ የጋራ ቴሌግራም ላይ ወንድሜ አደም እየጻፈ ስለነበረ የፋይናንሱ ቴሌግራም ላይ እየጻፈ ስለነበረ ነው ያን ፈጥነው ማድረስ አለበት ብለን ዓርብ ዕለት ያደረሱት። ቀጣይ የሚስተካከል ነገር ይሆናል። እኔ ጋር ሶፍት ኮፒ አለ። ምናልባት እነሱ ገምግመን አላመጣንም ስላሉ ነው። እሱን ቀጣይ እንትን እናደርጋለን። ብዙ የተሳኩ ነገሮች አሉ። በተጠናቀቀው በጀት ዓመት ግባቸውን ለማሳካት ባደረጉት ርብርብ የተሻለ ውጤት ካስመዘገቡ ዘርፎች መካከል የኢኮኖሚ ዘርፍ በቀዳሚነት ተጠቅሷል። በተለይም በገቢ ልማትና በግብርናው ሴክተር የተሻለ አፈጻጸም መመዝገቡ በሪፖርቱ ተጠቁሟል። በመንገድ መሰረተ ልማት ዘርፍም ህብረተሰቡን በማስተባበር የተከናወነው ተግባር ተጠናክሮ መቀጠል እንዳለበት ተገልጿል። በሌላ በኩል ልዩ ትኩረት የሚሹና ጉድለት የሚስተዋልባቸው ዘርፎች እንዳሉም ተጠቁሟል። የማጠቃለያ ሀሳብ የሰጡት የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ በበጀት ዘመኑ የታዩ ጠንካራ ጎኖችን በማስቀጠልና ጉድለቶችን በማረም ለቀጣዩ ተልዕኮ መዘጋጀት እንደሚገባ አስገንዝበዋል። የገቢ አቅምን በማሳደግ የህዝብን መሰረተ ልማት ጥያቄ መመለስ ልዩ ትኩረት እንደሚሰጥበትም ተጠቁሟል። ዘገባው የባልደረባችን ታምራት ኃይሌ ነው። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ